ነገ ማለትም ሰኔ 21 ከአንድ ቀን በኋላ ኃጢአታችን የሚደመሰስበት ቀን፣ ጸሎታችን የሚሰማበትና ከሰይጣን እስራት ከአጋንንት እስራት የምንላቀቅበት ታላቅ ቀን ነው። አቤት አቤት አቤት! እንኳን አደረሳችሁ፣ እንኳን አደረሰን። በእውነት አረ ለመሆኑ ሰኔ 21ን ለምን እናከብረዋለን? የሰኔ 21 የክብረ በዓሉ ታላቁ ቃል ኪዳንስ ምንድነው? ሰኔ 21ና ሰኔ ጎልጎታ ጸሎትን ምን አገናኛቸው? የሰኔ ጎልጎታን ኃያልና ታላቅ ጸሎት ማን ደረሰው? አደራ ሁላችሁም እንደምታውቁት ታላላቅ ክብረ በዓላት አቤት በዓላት ሲሆኑ ቀደም ብዬ ከአንድ ቀን ቀደም ብዬ ነው የምሰራው። ይህንንም ቪዲዮ ቀደም ብዬ የሰራሁበት ምክንያት ለሁሉም ሰው ተዳርሶ ሁሉም ሰው የበረከቱና የቃል ኪዳኑ ተካፋይ እንዲሆን በማለትና በዓሉን በጽሞናና በትኩረት እንዲያከብረው ስለሆነ በሚቻላችሁ መጠን በደንብ አድርጋችሁ ኮፒ ሊንክ በማድረግ የክርስትና ግዴታችሁን ተወጡ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ እላለሁ። ሰኔ 21 አምላክን የወለደች የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያም ወላዲት አምላክ እመብርሃን ዓመታዊ የመታሰቢያ በዓሏና በዓለም ሁሉ በዓለም ሁሉ የቅድስት ቤተክርስቲያን የመታነጽ ክብረ በዓል መሆኑን ስንቶቻችሁ ታውቃላችሁ? ጥንተ ነገሩ እንዴት ነው? የታሪኩ አመጣጥ እንዴት ነው ያልን እንደሆነ በኬልቄዶን አውራጃ በቂሳሪያ ሀገር የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያም ወላዲት አምላክ እመብርሃን ቤተክርስቲያን ያለ እንጨት ያለ ጭቃና ያለ ውሃ ያለ እንጨት ያለ ጭቃና ያለ ውሃ በሶስት ድንጋዮች ብቻ እነዚህ ሶስት ድንጋዮችም እንደ ሰም እየቀለጡና እንደ ሐረግ እየተሳቡ በልጇ በወዳጇ በጌታችንና በአምላካችን በመድኃኔዓለም በኢየሱስ ክርስቶስ በራሱ እጅ ቤተክርስቲያኗ የታነጸችበት ቀን ነው ሰኔ 20። ልብ አድርጉ። ስለዚህ በዓሉ የሚጀምረው ከዋዜማው ከሰኔ 20 ነው ማለት ነው። ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ከሰማየ ሰማያት እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያምን ይዞ ወርዶ ቅዱስ ሚካኤልን በቀኙ ቅዱስ ገብርኤልን በግራው እልፍ አእላፋት ቅዱሳን መላእክትን ደግሞ በፊት በኋላ በቀኝ በግራ አስከትሎ ሰኔ 20 ቀን በኬልቄዶን በቂሳሪያ ተገኝቶ ሁላችሁም እንደምታውቁት ቅዱሳን ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ በበዓለ 50 ዓለምን በሙሉ በአህጉር ተከፋፍለው ወንጌል ለአሕዛብ እየሰበኩና አሕዛብን በአብ በወልድ በመንፈስ ቅዱስም እያጠመቁ ወደ ክርስትና ሃይማኖት ወደ ክርስቶስ ኅብረት በሚመልሷቸው ጊዜ የግል ቤታቸውን ነው እንጂ የሚሰጧቸው የነበረ ቤተክርስቲያን አልተቋቋመም፣ ቤተክርስቲያን አልተሰራም፣ አልተመሰረተም ነበር። ቅዳሴ የሚቀድሱበት ቅዱስ ቁርባንን የሚያቀብሉበትና ቅዱስ ቁርባኑን የሚያሳርጉበት ስርዓቱን የጠበቀ ቤተክርስቲያን አልነበራቸውምና ሐዋርያትም ምእመናኑም እጅግ በጣም ያዝኑና ይተክዙ ነበረ። ታዲያ በዚህ ምክንያት ብርሃነ ዓለም ቅዱስ ጳውሎስ፣ ቅዱስ ባርናባስና ምእመናን ወደ ክርስትና የተመለሱ ምእመናን በአንድ ላይ